ባደንዛዥ እጽ ነው። ተደራጅተውባት ነበር ከተማው ላይ። ከዛስ አዲስ አበባ ወጥተናል ብለህ ነበር አይደል? በየት መልስ መጣ? ቀዳዳዋን ዛሬ በኢየሱስ በሳት ዘጋዋለሁ። ምን ይዛል ሌላ? እሺ አእምሮን ተባስልክ ጌታ እኮ በቃሽ ብሎኛል ልተወው ነው ትላለች ዶክተሯ። ዶክተርን አናግረዋለሁ ካልሆነ እተወዋለሁ። ጌታም ባኖርሽ እኔ ብሎኛል ከወሰድም ይውሰድ ትለኛለች። አእምሮን ይዛ እንዲያውም አእምሮን ይዛ ባለፈ ታሪክ እየከሰስኳት እየወቀስኳት ለምን እንዲሆነብሽ እላታለሁ። አንቺ ለስሙ ተሰድበሽ ጌታን ብለሽ ብቻሽን ተቀምጠሽ ተምረሽ እንዴት አጠቁሽ እላታለሁ። እንዴት ነው የሚያጠቁሽ አንቺን እላታለሁ። ልንሰብራት ነበር እኮ ልንሰብራት ነበር። እግሯን ነው ድግም ታሰራንበት መስተፋቅር ማለት። እሺ መስተፋቅርም አለ። ብዙ ሰው ነው መስተፋቅር ያሰራባት። ስንት ናችሁ በላሻል? ብዙ ሰው መስተፋቅር ያሰራባት። ብዙ ሰው ነው። እሷ ግን ልታያቸው ስለማፈልግ በገደልኳት አላብታም በገደልኳት ይችል አዋረደች። በጓደኞቿ ቤት ተወደኛለች ብዬ ስል እሷ ግን መጣችኝ አዋረደችኝ። አልፈለግም አንተ የዘር አይደለህም ማለት አንተ የኔ ባል አትሆንም የኔ ባል የተቀባ ነው አለችኝ። ጴንጤ ካልሆነ አላገባም አለችኝ። ደስ ይላል፣ በጣም ደስ ይላል። ሃሌሉያ። እሺ እንዴት ሆነ? ምን ተዋል? አታገቢም አልኳት። እሷ ማመነችና እኔ እኮ መግባት አልፈልግም ትለኛለች። ኦኬ አይምሮዋን ይዛ ሌላስ? ልቧን ይዣለሁ። እሺ ሌላስ? እግሯን ይዣለሁ። ሌላስ? መቀመጫዋ ላይ ሁና ልትቀመጥ ይዛል አይደል? መቀመጫዋ ላይስ? ተናገር። የት ላይ ሌላ ቦታ አለ? በል ልታነብ ስትል አስተዋታለሁ። ምኗን እያዝ? ልቧን እያዝኩ። ልቧን እያዝ። ከዚህ በኋላ ትችላለህ? ትችላለህ ወይ? አልቻልኩም እኮ። አሁንም እኮ በብስጭት ነው የመጣሁባት። በብስጭት ስመጣ ትናንትና ክላስ ውስጥ ልሳን ስትናገር አናደደችኝ። በቃ መምህሩንም ተማሪውን ስታይ ልሳን ነው በቃ ስተዋል ልሳን ጋር ያመልጣታል። ስለዚህ አመድ መሆነ ነው ማለት ነው። አሰቃየችኝ። መንደር ብቻ ሲሆን አመድ ትሆናለህ። አሁንም አሰቃየችኝ። መንደር ብቻ ሳይሆን አመድ ነው የምትሆነው አንተ። ምክንያቱም አመድ ነህ ተብለሃል። አሁንማ ግብረ ሰዶምን መታወት ትለኛለህ። ጓደኞቿን የበላውን መታወት አለች። ጓደኞቿ እኮ ነፃ ልታወጣ ነው። ፎቶውን ይዛ አላጠፋውም። ይህን ልጅ ጌታ ይወደዋል አለችኝ። አንድ ቀን ቸርች ይመጣል አለችኝ። ከግብረ ሰዶም ይወጣል አለችኝ። እሱ ባይዘው እያዝንላታል አንብቢ ይላታል። ግን የእሱ መንፈስ አስቸግራት እየተዋጋት እንዳታነባ አደረኳት። ደረጃዋን አስመለጥኳት። አሁን ግን ከኦል ልትይዝብኝ ነው። ከኦል ነው የሚይዝ አለችኝ። አወጀችብኝ፣ ተነበየችብኝ። እሷ ታምናለች። የዩቱብ አምናጋለች። ዩቱብ ማለዳ ትቀባለች። ፎቶውን አይታ ዩቱብ እንደሱ ነው ትላለች። ፊት ለፊት የምታየው ሰው ምንድን ነው የሚያናዝዝ? ማነው የሚያናዝዝ? ተነሳባችሁ ማለት ነው። ወደ ላይ ተነሳባችሁ እንዴ? አውቃችሁታል አይደል? አንጠቀውም። ስራችሁስ እንዴት ነው? እሱ ያላችሁ ነገር አገልጋዮች እንዲነሱበት እናደርጋለን። ሌላ ቶሎ ነገር ስፍራ እንዳያገኝ ኢኮኖሚውን እየመጣንበት ቤት ጫካ ውስጥ አስቀመጥ ነው። ሌላስ? ሚስቱን ያዝናት። ምኗን? እንዳትወልድ። እሱንም ትለቃላችሁ። ስልጣን ነው። አሁን ተለበሉ። ማይጸኑ አለቀቁ። እሺ እሱን ምኑን ያዛችሁ? ፋይናንሱ። ከዚህ በኋላ ትችላላችሁ። ኦኬ ትችላላችሁ። ሰዎች ያዝኑለታል። ሰዎች ያዝኑለታል። ይህች እንኳን
ልብስ ልገዛለት ነው አለችኝ። ልብስ ልገዛለት ነው አለችኝ። አሜሪካ ወስደዋለሁ ከኔ ጋር አለችኝ። ሲያገለግል ከኔ ጋር የሚያገለግል አለችኝ። ግብረ ሰዶም ስመጣ ከኔ ጋር ይሆናል አለችኝ። ከኔ ጋር አሜሪካ ለምስክርነት ይቆማል ስትለኝ አበድኩኝ። ማበድ አይቀሬ ጉዳይ ነዋ። አሁን እኮ በሰው ልንባርከው ነው። አሜሪካ ይዘናው ልንወጣ ነው። እሷው ትረዳለች። እሷ ውለታ ያለውላት ትቆጥራለች። አንድ ቀን ለምስክርማ መኪና ነው የምገዛለት አለች። በጣም ነው የምትወደው ምስክርን። ክርስቲያንን ትወዳታለች። ትዕግስት እናቴ ናት ትላለች። ወደ ላይ እጅ ወደ ላይ። ትናንትና ነበራችሁ ልጅቷ ነፃ ስትወጣ አይደለም ስታዩ ነበር አይደል? ልትበሏት ነበር ተባብራችሁ አይደል? ወስዳችሁ ልትበሏት። ያችን ልጅ አይተሃል ትናንት? እሷ እኮ ባሏንም እያሰቃየንባት። አረ ይዛችሁታል? እሱን ይጸልያል። ምን ይላል ግን ምን ይላል? እናንተ ግን እዚህ ምድር ላይ ወደ ሲኦል የምትወርዱት አሁን በቅርቡ ይሆናል። አይወላችሁ ይቺ ስትፈታ እኮ ነው ለተቀጥያ ያበርኩት። ቀጥላል የመንግስታት ስፖንሰር መሆን ስትጸልይ ጌታ ይሁንልሽ ብሎ ማህተም ሲመታላት ከሰማይ አበድኩኝ። እኔም ደግሜ መታውላት በኢየሱስ። እኔም ደግሜ ማህተም አደረግኩ በኢየሱስ ስም ማህተም ሆነላት። እኔ እንጃ ሌላ ምኗን ያስ ሌላ ተለበል ያስከውን በሙሉ አንዳች ሳትቀር ይዘህ ቆሻሻህን ይዘህ ወደ ጥልቅ ነው የምትሄድ። ያስከውን አንተ ነው በልፍታ እሷ ዶክተር ነው መሆን ትላለች። ዶክተር የምትሆኝ አንቺ ነሽ ብሎ ጌታ ቃል ሲያወጣላት ባዮሎጂ መምሯ ደስ እንዳላት አደረግኩኝ። ባዮሎጂ ደበራት፣ ሰውዬው አስጠላት፣ አክሰንቱ ደስ አይልም ትላለች። ሲያወራ እኔ ጉራጌ ነው የሚመስለኝ ትላለች። ይገርም ነው። ስለዚህ አሁን ስራችሁ እየፈረሰ ነው። ተለበል ሌላ ምን ምንዋን ይዘዋል? ተለበል ቶሎ ተለበል ቶሎ በል። ሌላ ምንድን ነው ያስ? እናቷን ላደክምባት ነበር። ኦኬ እናቷን አሁን እሷ እናቷ ነብይ ናት። እሷ እኮ ናት የያዘችው ነበር። አሁን ግን ልጆቿ ተተኩ። ነብይ ሆኗል። ዘመን መጣላችሁ። አንተን እንዳረው በፊትም ሳስጨንቃቸው በየቸርቹ እየወሰድኩ በየቆየው እየወሰድኩ ሳስጠድባቸው እጃቸውን ሳስደርጋቸው በየሰው ሳስጎዳቸው በፓስተሯ እየገባሁ ሳስጠድባት አንተ ነህ እንደምታረቅ በእና ያና እየተጠቀምኩ ሳጎሳቁራቸው ሳይኳቸውን ስጎዳ እነሱ ከአሜሪካ በሚያገኙ ትምህርት እንደለቀቁ እናንተ ገንዘብ የላችሁ ጌታ ብላችሁ ስራት ታዝናለች፣ ታለቅሳለች። ለምን ጌታ ትላለች፣ ለምን ተውከኝ ትላለች። አሁን ግን እነዚህ ኮንፊደንሷ ስንት ፓስተሮች ይዛል? ስንት ፓስተሮች ይዛል? ተለበል ስንት ፓስተሮች ይዛል? በቁጥር ይሄ አገልግሎት ይያለ ፓስተር እኮ የሚባለው ቀርቶ አሁን ፓስተር እኮ ወሬ ብቻ ነው። ደረቅ ቃል ይዞ ትውልዱን እያቃጫጫ እናንተ ናችሁ አይደል? በየቸርቻል እሺ አላችሁ። እዚህም እኮ አምኑ ነው ሲልበል እዚህ ተማም ባይ አውጣ ወሬ አንዳንዱን ይገፋል፣ አንዳንዱን ይመታል። ሌላስ? ቶሎ በል ጊዜ የለም። ይህች ግን መንፈሳዊ ሰው ስለምትለይ አልቀርባቸውም ትላለች። አገልጋዮችን አልቀርባቸውም ደስ አይለኝም ትላለች። እኔ ደግሞ በእነሱ እየተጠቀምኩ ልጎዳ ስቀርብ አሁንማ ታገኘኛለች። አሁንማ ኮንፊደንሷ እናቴ ብቻዋን ስትሄድ እኮ ኮንፊደንሷ ይጨምራል። ኮንፊደንሷ ብሽቅ ነው የሚያደርገኝ። ብሽቅ ያደርገኛል ስትናገር አማርኛ ዝግት ነው የሚያደርገኝ። ለምንድን ነው እንዲህ የምታወሪ ይላታል ሰው ኃይለኛ ምናምን ያደርጋታል። እሷ ግን ትሁት ናት፣ ግን አማርኛ ከባድ ነው። እሳት አማርኛ ለምን አትፈጠፈጥም ትለኛለች። እኔ እሳት የፈለገው የምትለኛለች። አሁን እንግዲህ የመሸኛ ሰዓት ደርሷል። ቀና በልና አንተ ጋር ብዙ ማውራት ምንም ትርጉም የለውም። ቀና በል፣ ተንበርከክ እጅ ወደ ላይ። አሁን ያስከው ምን ነው በዝርዝር የራስን እንትኗን ይሄን ያስኩትን ያን ስም እየዘረዘርክ
ምንም ምልክት ሳላስቀምጥ እየነጠቁ እያልኩ ቶሎ ቀጥ ልቧን፣ እሺ፣ አእምሮዋን፣ እሺ፣ እግሯን፣ እሺ፣ እጇን፣ እሺ፣ ስጋዋን፣ እሺ፣ በረከቷን፣ እሺ፣ ኢኮኖሚዋን፣ እሺ፣ ፋይናንሷን፣ እሺ፣ ሌላስ? ዘሯን፣ እሺ፣ ትውልዷን፣ እሺ፣ ጓደኞቿን፣ እሺ፣ የዚህ ሰው የሚስት ማህፀን፣ እሺ፣ ክፉ አደረጉብኝ የምትላቸው ሁሉ እኮ አሁን ልትረዳቸው ትፈልግ። እሺ፣ ምንም ብቻ ነው የምታደርገው? እሺ፣ እነዚህ መልቀቅ ነው። ሌላስ? የዚህ ሰውዬ ባለቤት ማህፀን ሰማኮትቻለሁ እንገዳደራት እንሞክራለን። ግን ሞክራችሁ ነበር አይደል? ትጸልያለች፣ ትዘምራለች፣ ጌታን ታምነዋለች፣ እጅ ይሰጠኛል ትላለች። አይጥ ሆናችሁ ነበር ማታ ተያዛችሁ። አይጥ ሆናችሁ መጣችሁ ነበር አይደል? ገብረ አይጥ። እሺ ምንድን ነው ዓላማችሁ? አይጥ ሆናችሁ ወደ እኔ የመጣችሁ በረከት ለመብላት እና ሆነላችሁ? እንዴት? ጸለየች እና ተያዘ ማለት አይጦች ተያዙ። ከማን የተላካችሁት? ማን ነው ወደ እኔ ቤት አይጥ ነው የምትመጣው? ማን ነው የሚባለው ሰፈር? ስሙን ታውቀዋለህ? ተለበል የሚደግመው ሰውዬ የትኛው ነው? አይቼሃለሁ። አውጣው ስሙ ታውቀዋለህ? እንዴት ያለ ነው ሰውዬ? አታውቀው? ቄስ አይደለም ነው? ይጠመጥማል። አሁን ይችላል። ሽባ አሁን እዛው ላይ ይህ ሰውዬ ሽባ የምትጠቀም መንፈስ ሽባ ተለበል። አሁን ተለበል። እንደገና ተንበርከክና በዝርዝር የምትለቃትን በሙሉ ለቀህላት። እኔ እኮ የሚቆጨኝ ሳላስደፍራት መቅረት ብቻ። ኧረ እስማ አንተ እርኩስ ሰው ግን እንደዛ ነው የሚያስብ። ሱርዬ ናት አስባልኳት። ኦኬ አስፋልካት። ስሟን አስጠፋው። ሰው ሁሉ እንዲጠረጥራት አደረግ። ከዛ እሷ ሆነ አልሆነም ምን አድርገው ነው ትላለች። ኦኬ ጌታ ነው እኮ እንዳትደፈር ለራሱ ስለለያት ታውቃለህ። ተለብ እጅ ወደ ላይ ያስቀመጥከው ዶዬ ምን ነው? ጫማዋን የማታልግሯል። እሺ እሱን ተሎ አሁን ተነስተን ጥፍሯን፣ እሺ አእምሮዋን፣ እሺ አሁን ተሎ ብላ አራግፍ። ልቧ ባይል ይመታል። አሁን ልቧንም ተሎ አራግፍ። ያስቀመጥከውን ቆሻሻ እሷ እግዚአብሔር ሲፈጥራት ንጹህ አለ ቆሻሻ ነው ዘይት ተለበል። ግዴታ ነው። ሳት አድርጋለሁ ልቧ ላይ ግዴታ ነው። ቶሎ በል። ፀጉሯን በሙሉ ነፃ አድርገህ አይምሮዋን በሙሉ ነፃ አድርገህ ቶሎ በል። እኔ አዝዣለሁ። ያንተን ቆሻሻ ማን ይዞ? ሁለተኛ ይህን ሰይጣን ቁራጭ እንዳታስቀምጥ ከህይወቷ ላይ ቶሎ በል። መግቢያ እንዳይኖር ተመልሰህ መምጫ መንገድ እንዳታስቀምጥ። ቁራጭን ሁሉ ይዘህ ሂድ። ለምጥ ሳታስቀር እግሯን ቶሎ ብላ ቶሎ አንድ ለምጥ እንዳላይ በጌታ በኢየሱስ ማዛል ቶሎ ነቅላው ቶሎ 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 ቀጥፍጠህ ይዘህ ስትመለስ አንተ ክፉ አይተህ ቀዳዳ ሀሳብ ሰጥተህ የምትገባበት እንዳይኖር። እዚህ ነው ገብቼ ነበር ብለህ ሌላ ጊዜ የምትከስበት እንዳይኖር። ቶሎ ጉልበቷን አስለቅቅ። ቶሎ አስለቅቅ። ቶሎ በል። ጊዜ እያለቀ በሰዓት ነው እየተመታ ያለው። ቶሎ በል። ሌላስ የለም? ኦኬ አይምሮ መልሳል። በትክክል ዲሲቭ ያደረከው ኦኬ። አሁን በቃ በጌታ በኢየሱስ ስም አዝሃለሁ። አባቷን ለቃል ይዘው ትመጣለህ። እዚህ ቀጣር ይዘው ትመጣለህ። አሁን በቃ መንገዱ ምኑን ነው ይዘህ? መንገዱ ተዘግቶ ነው እንጂ ቤተሰቡን መጥቶ ይፈታ ነበር። እሺ ምኑን ነው ይዘህ? ያላባቷ ነው ቦታው እንዳይሸጥባቸው ውርስ ነበረ። እሺ የአባት ውርስ ነበር። እሺ ሰዎች እንዲቀሙት እያነሳሳባቸው። አሁን ትለቃለህ? አሁን በፍጥነት ለቀሃል። ምልክቱ ምንድነው? እንደለቀቅ ያን ፋይናንሳቸው እንደለቀቅ ምልክቱ ምንድነው? ምልክቱ ምንድነው? ቦታቸው ይሸጣል። እሺ መቼ? አሁን በቅርቡ። መቼ ነው በቅርቡ? ቀን ቁረጥ። በቅርቡ። ዛሬ እኮ ትምህርት ቤት ስትል ምን እንዳደረገኝ። እሺ አንተ ምልህን ብቻ ነው። ቦታው ይሸጣል እጥፍ አድርጌ እሸጠዋለሁ ስትለኝ ተቃጠልኩና ለቀኩት። አሁን ተለበል ለቀዋል አይደል? እዚህ በኋላ ታስለቅቃለች። አንተ አገልጋይ ነው የምትሆነው። ተቀብታለች። በፓወርፉል ግሬስ ተገልጻለች። ታሳድዳለች። ኢሉሚናቲ አንተ ስለሱን ማሽ
አይስቀጣው እኮ ልሳኑ እኮ ስለሱ ብቻ ነው። እሺ ስለዚህ ሰውዬው ምንድነው ያልከው? ምንድነው ያልከው? ጫካ ውስጥ ከማስቀመጥ ከዚህ በኋላ ትለቀላት ቤቱን ትለቅለታለህ አለ። ይሄን የመሰለ የእግዚአብሔር ሰው አንተ ጫካ ላይ የምታስቀምጥ አንተ ነህ ሰዎችን ክፉ አድርገህ? ሰዎች ልባቸውን እንዲዘጉ አደርጋለሁ። እሺ ብሩን ለራሳቸው። እሺ መስፍንን ምን ነው ያስከው? ፓስተር መስፍን አሜሪካ ላይ ይረዳኝ አስቦ እንደገና ሲጠፋው በቃ ልቡን ቀየርኩበት። ተለበላው ሰዎች ሀሳብ ሰጡት። አይሆንም በቃ ማነው ሀሳብ የሰጠው? ተለበላው ከየት ከዚሁ ነው እኮ ከዚህ ነው። ሩቅ አይደለም። እንዴት አገኘ? በቃ እሱ እኮ አገልጋይ አይደለም ማነው ይሉታል። እሱ እኮ ዝም ብሎ ነው ይሉታል። ከዛ በቃ እንደዚህ አጣጥቶ ነው ለሌላ ሰው ነገር እሰጣለሁ። ተለበላው መልስ። አንተን ዳይቨርት የምታደርግ በረከቴን አሁን መልሰው ወደ ራስህ ተለበል። ዳይቨርት ያረከው መልስ ተለበል። እዚህ ስወጣ አሁን ቀጥታ ልቦ አስተካክሎ ነው ሊደውልልኝ ያስፈልጋል። ተለበል መልሳና መልስ ትችላለህ። እጅ ወደ ላይ አሁን ይኸውልህ እኔ ማዘን ብቻ ነው። አሁን በል ከዚህ በኋላ ዳግመኛ እችን ሴት ይሄን ቤተሰብ ሊዲያ ላልነካ በዙሪያቸው ላልደርስ ብራቸውን ልመልስ የበላሁባቸውን ነገር ሁሉ ልመልስ እየጮህ በእግዚአብሔር ልጅ በኢየሱስ ስም እየተቀጠቀጥኩ አሁንም ከምድረ በዳ ከነበርኩ ሽባ ሁኜ ወደ ጥልቅ ወርዳለሁ። እኔ ጀማል አሁን ሽባ ሁኛለሁ። ጀማልን አሁን ሽባ አልተለበ ሽባ አልተለበ ሆኖ ሽባ ሆነ። እሺ ሌላስ ማን ነው? መሰረቱን ሽባ ነው። ሰው መጀመራታል በሽባ አልተለበ እነዚህ ሰዎች ካሉ እነዚህ አንድ ናቸው አይደል? ክፉ ሰዎችና ክፉ መናፍስት እነሱ እኮ አዲስ አበባ ቸርች ነው ሲያጸሉ ነው ሽባ ይሆናል። ሽባ ሆናል። ሌላስ ማን ነው እዚህ ምድር ላይ ሽባ የምታደርገው? እሷን የሚከታተል እነዚህ የሚከታተል እዚህ ምድር አዘጋጅታ ማን ነው እዚህ ምድር ያዘጋጀው? በቀኝ በኩል ያሉ ጎረቤቶች ክፉ እንዲሆኑ ያደርጋሉ። ክፉ እንዲሆኑ አድርጋ እነሱ ላይ አሁን በኢየሱስ ምንም ነገር እንዳሰራ ሽባ መውጣት መግባታቸው ከዚህ በኋላ ሽባ ተለበል 7 ጊዜ በታላቅ ድምፅ ያው እየተነፋ 7 ጊዜ ይቆጥራል። በታላቅ ድምፅ ነው ያልኩህ። ጮኸህ ሽባ ሆነህ ወደ ጥልቅ ነፃነቷን ሁሉ ለቀህ ዙረላት መለስ ትሄዳለህ። እንዳትጎዳት አድርገህ ወደ ኋላ እንደሞተ ሰው አትጥማም። አዝዣለሁ። ቀጥል። በታላቅ ድምፅ ማለት ይሄ አይደለም። በታላቅ ድምፅ ነው ያልኩት። አዝዣለሁ። በታላቅ ድምፅ ነው ግን አይደለም። ታች በርባል ከውስጥ ቶሎ 1 በታላቅ ድምፅ 2 3 በታላቅ ድምፅ 4 5 6 መጨረሻ ወደ ጥልቅ